ሰላም ጤና ይስጥልኝ ክብራትና ክብራን የተከበራችሁ የተወደዳችሁ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? ጤንነት አፍያ አማሮችና ወከርቾች ሲቀሩ እንዴት ናችሁ? አሁን የመጣሁት ያው እንግዲህ ዝም ብለን ነበር። አንዳንድ ሰዎች እየገቡ እየተቀደሉ ስለሆነ እስቲ በሶሪያውያን ላይ የተሰራውን ድራማ እንደ ትክክለኛ ነገር እየወሰዱ ያሉ አካሎች አሉ። እንደ እውነት ለመነጋገር እነዛ አማሮች ዲቃሎቹ የሰሩት ፊልም ትክክል ነው ብሎ የሚያምን ኢትዮጵያዊ ጤነኛ ነው ብዬ አላምንም። እኔ በግሌ ማለት ነው በግሌ ጤነኛ ነው ብዬ አላምንም። ሁለተኛ እነዛ ድራማ የሚሰሩ አማሮች አሁን አቶ መስፍን ፈይሳ ሮቢ የሚባል የኤችአይቪ ተጠቂ የሆነው ሰው እንደሚናገረው አይደለም እነሱ የሰሩት የሙስሊምን ስብና በሚነካ መልኩ ነው ምናምን ነገር የሚባለው ነገር ስተት ነው ምናምን ብሎ ለማስተባበል ይሞክራል። የሙስሊምን ስብና እኔ አሁን የሙስሊምን ስብና አማሮች ሁሌ እንደሚነኩት አውቃለሁ። ሁሌ አማራ እስላምን አጠቃላይ እንደሚጠየፍ አውቃለሁ። አማራ በጣም ነው የሚጠየፈው። መብታቸው ነው፣ የመጠየፍ መብት አላቸው። ግን አሁን ሶሪያዎች ላይ በተደረገው ነገር እስላምን የሚያንቋሽሽ ነገር ምንም ነገር አልተደረገም ብሎ ሲናገር ወይም ደግሞ የሙስሊሞችን ስብዕና የሚነካ ነገር አልተደረገም ብሎ ለተናገረው ነገር አንደኛ ነገር እያንዳንዱ ኢትዮጵያዊ አሰላሙ አለይኩም ወራህመቱላሂ ወበረካቱ የምትለዋን ቃል ምላሿን ያውቃታል። እነዚህ ሶሪያውያን አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለው ሲሏቸው ነው ምን ብለው ሲሳለቁ የነበረው ንቀታቸው ነው። ይሄ አንድ ለሙስሊሙ ያላቸው ንቀት ነው። በነገራችን ላይ እዚህ ጋር እኔ የአማራ ተወላጆች በጣም ይገርመኛል። መስፍን ፈይሳ ሮቤም ለነዚህ ባለጌዎች ለምን ጥብቅና መቆም እንደፈለገ አላውቅም። የአማራ ተወላጆች ናቸው። አንድም ከነዛ ድራማ ከሚሰሩት ውጭ አንድም የሌላ ብሔር ተወላጅ የለም። አንድም ኢትዮጵያዊ በሃይማኖት የሚጠላላ የለም፣ አማራ ሲቀር ማለት ነው። አማራ ከራሱ ውጪ የሆኑ የሃይማኖት ተከታዮችን በሙሉ ይጠላል። ሙስሊምን ብቻ አይደለም፣ ጴንጤን፣ ዋቄ ፈታን፣ ሀታ የሌሎች ብሔር ተወላጅ የሆኑ ኦርቶዶክስ ተዋህዶዎችን ራሱ ይጠላል። በመጥላት አባዜ የተጠናወተ ያህዮች ስብስብ ነው አማራ ማለት ነው። ያህዮች ስብስብ ነው በተደጋጋሚ ማለት ነው። በተደጋጋሚ በፖለቲካውም ሲመጡ ሙስሊሞችን ሁሌ እንደ ወራሪ ለምሳሌ ኢማም አህመድንና አጼ ልብነ ድንግልን እንውሰድ። ሁለቱም ኢትዮጵያውያን ናቸው። ሁለቱም ያኔ ኢትዮጵያ ባትመሰረትም ሁለቱም ዛሬ ኢትዮጵያ በሚባሉ አካባቢዎች የተወለዱ ናቸው። አጼ ልብነ ድንግል ከአማራ በኩል የተወለደ፣ ኢማሙ አህመድ ከኦሮሚያ በኩል የተወለደ፣ ጋረሙለታ ላይ የተወለደ ማለት ነው። ሁለቱም የዛኔ ኢትዮጵያ ባትመሰረትም ሁለቱም የኢትዮጵያ አሁን ያለችው ኢትዮጵያ ግዛት ተወላጆች ናቸው። ኢማሙ አህመድን ሁሌም በአደባባይ እየወጡ ትላንትና እንኳን ዋልታ ላይ ኢማሙ አህመድን ወራሪ ብለው ሲሉት ነበር። ከውጭ የመጣ ወራሪ ኢትዮጵያዊ ምን ስለሆነ ኢማሙ አህመድ ስለሆነ ስሙ የሙስሊም ስም ስለሆነ፣ አጼ ልብነ ድንግልን ደግሞ እንደ ቅዱስ ጦርነት እንዳካሄደ ሰው ሲያንጓግሱት እናያለን። ንግግሮቹን ዛሬ ላይ ሲጠቀሟቸው አጠገባቸው ላለው ሙስሊም እንኳን ክብር ያሌላቸው ወራዶች ናቸው፣ የመጨረሻ ወራዶች። አጼ ልብነ በዚህ ዘመን አንድ የፖለቲካ ድርጅት በፖለቲካ ጉዳዮች ውስጥ ንግግር የሚያደርግ ሰው የሃይማኖት ጦርነት መሪን እንደ አርአያው አድርጎ የሚቆጥር ወራዳ ነው። እኔ በአሁኑ ሰዓት ኢማሙ አህመድን እንደ ሞዴል አልቆጥርም። ምክንያቱም የሃይማኖት ጦርነት ነው ያደረገው። አሁን በእነሱ ስታይል እንዲነሳ እየገፋፉት ነው። የኢማሙ አህመድ ልጆች አሉ እኮ ዛሬም በህይወት ነው ያሉት ኢትዮጵያ ውስጥ አጠቃላይ ኢትዮጵያ ሙስሊሞች የኢማሙ አህመድ ልጆች ናቸው። ዛሬ የአማራ ተወላጆች የሚያራምዱት የፖለቲካ አካሄዳቸው የሃይማኖት ጦርነት እንዲነሳ ነው የሚያደርጉት። የሃይማኖት ጦርነት ያደረገን አጼ ልብነ ድንግልን ዛሬ እንደ ሞዴላቸው እየቆጠሩት በአማራ ሀገር ላይ እስላምን እየተዋጋን
እንሞታለን ብሎ የተናገረው ንግግር እስላምን የምትለዋን ብቻ አውጥቶ በአማራ ሀገር ላይ እየተዋጋን እንሞታለን ብለዋል ብለው የሱን ምስል አስቀምጠው ከጎኑ ያንን ጥቅስ አስቀምጠው እንትን ሲሉ እናያለን ትንሽ ቆንጥጧቸው ነው እስላምን እየተዋጋን እንሞታለን የምትለዋን ያልተጠቀሟት እንጂ አፄ ልብነ ድንግል የተጠቀማትን ቃል ሙሉ በሙሉ ሲጠቀሟት እስላምን የምትለው የሃይማኖት ጦርነት ሲያካሄድ ነበር የሃይማኖት ጦርነትን ሲያደርግ የነበረን ሰው ለፖለቲካ ንግግሮቹን ራሱ ለፖለቲካ ድርጅቶች አርአያ አድርገው ሲነሱ ምን ማለት ነው አማራ ፖለቲካ አይችልም ዝም ብሎ የሚነዳ በግ ነው የሚለው ለዚህ ነው ፖለቲካ ትላንት የተናገሩት ዛሬ ከሚናገሩት ጋር የሚጋጭባቸው ለምሳሌ ያብን ሊቀመንበር አቶ ጫማ ማለት ነው ጫማ የተራበው ሰው አቶ ጫማ ምን ነበር ያለው የኢትዮጵያውያን ድርጅት ነው ብሎ ሲናገር በጆሮ ይሰማል በንጋታው ደግሞ አቶ ክርስቲያን የሚባል ሰው የዜግነት ፖለቲካ በዚህ ሰዓት ማራመድ ማለት በትዝታ ዘፈን ወላይትኛ መጨፈር ማለት ነው ያለው አንድ ጊዜ ሁሉንም ኢትዮጵያውያን እንወክላለን ሲሉ ሌላ ጊዜ ደግሞ ሁሉን ኢትዮጵያዊ የሚወክል ፓርቲ መመስረት በትዝታ ዘፈን ላይ ወላይትኛ መጨፈር ማለት ነው ብለው ይናገራሉ ትላንት የተናገሩት ከዛሬው ጋር የሚጋጭባቸው ፖለቲካ አቅጣጫው የጠፋቸው በጭፍን የሚነዱ በሃይማኖት የሚነዱ ሰዎች ናቸው ለነዛ ሰዎች ነው ዛሬ አቶ መስፍን ፈይሳ ሮቤ ጥብቅና የቆመላቸው አንዳንድ ሙስሊሞች ምናልባት ያንን ድራማ ከእስልምና ጋር ያገናኙት አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለው እንደዛ ብለው ሲጀምሩ መሳለቃቸው ነው ያናደደው ይሄ ደግሞ ማንኛውም ኢትዮጵያዊ ያቃል ክርስቲያን ወንድሞቻችን ሙስሊም ወንድሞቻችንም ያቃሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ ሰላምታ የሚያቀርቡ ሙስሊም ብቻ ነው ያ የሙስሊሞች የሰላምታ አቀራረብ ላይ እንዴት ስላቅ ያደርጋሉ እንዴት ይስቃሉ ምን እንግሊዝኛ ነው አረብኛ ስለተናገሩ አይደለም በእስላም ላይ ተሳለቁ የተብለው የተከሰሱት አረብኛ ስላወሩ ሶሪያኖቹ አረብኛ ስላወሩ አይደለም አረብኛ የሚያወራ ባሽ ክርስቲያን ቋንቋው ሃይማኖት አረብኛ ስላወሩ ሳይሆን አረብኛ ስላወሩ አይደለም አንዳንድ ሙስሊሞች በእስላም ላይ ተሳለቁ ድራማ ሰሪዎቹ ብለው ቅር ያላቸው አሰላሙ አለይኩም ወራህመቱላሂ ወበረካቱ ለሚለው የሰላምታ አቀራረባቸው የተሰጣቸው ምላሽ ስላቅ ነው ያ ስላቅ ደግሞ በሙስሊሞች ስብዕና ላይ የተደረገ ስላቅ ነው ብለው የተናገሩት አንዳንድ ሙስሊሞች ያንን ሰላምታ ሁሉም ኢትዮጵያዊ ሙስሊሙም ክርስቲያኑ አንድ ላይ ተቃቅፈን ነው ተቃቅፈን የክርስቲያኖችን ሰላምታ እኛ እናውቃለን የሙስሊሞችን ሰላምታ ክርስቲያኖች ያውቁታል ይሄንን በሆነበት ሁኔታ ላይ በዛ ሰላምታ ሲሳለቁ ነው ብዙ ሙስሊሞች ከእስላም ጋር ያገናኙት ሌላው አማራ ወራዳ ባይሆን ኖሮ እንደኛ እንደ ኢትዮጵያውያን በያገሩ ተሰዶና ተቸግሮ የሚኖር የለም በያገሩ ማለት ነው በያገሩ እንደኛ የተቸገረ እንደኛ የተሰደደ እንደኛ የሚሰቃይ የለም እንዴት ተብሎ ነው እንደዚህ አይነት ሰዎች ላይ የሚቀለደው መርዳት ሌላ ነገር ድራማ የተሰራባቸው እኛ እንድንማርባቸው እንዴት ነው በሰዎች ቁስል ላይ እንጠቀማለን ሶሪያን ያፈረሳት የራሳቸው ድክመት ቢሆንም እነዚህ አሜሪካኖች ሲያፈርሷት ተባብረው ነው ያፈረሱት ዛሬ አቶ መስፍን ፈይሳ ሮቤ እኛንም ሲያርዱን ነበረ ምናምን ነገር እና መታረድ አለባቸው እኛ የሰራንባቸው ድራማ ነው እነሱ ግን ሲያርዱ ነበረ ሲያርዱ ስለነበረ ዛሬ መታረድ አለባቸው ማለት እኮ ጭንቅላቱ እንዴት እንደተዘጋ አላቀም ሁሉ ጊዜም ደግሞ ስለ አማራ ልጆች ሲወራ ለምን ደም እንደሚል አላቀም
تنايسي هاجسم دوما دو خفچس با መስፍን ፈይሳ ሮቤ ጭንቅላቱ የዛገ በጣም የመጨረሻ ባለጌ ሰው ነው የመጨረሻ ማለት ነው በሱ ዘመን በሱ እድሜ አሁን ዛሬ የሚተቻቸው የኦሮሞ ፖለቲከኞች እና ጸጋዬ አርሳን እና ስኬል ጋቢሳ ምናምን ነገር እነዚህ ሁሉ ታናናሾቹ ማለት ነው እነሱ በሚማሩበት ጊዜ እነሱ ተምረው ለዚህ ደረጃ ለዚህ ባለው ከትነት ደረጃ በሚደርሱበት ጊዜ ይሄ ወስላታ ያማራ ሴቶች እምስ ላይ ሲለጠፍ የነበረ እዛ ሰባተኛ ምናምን ከሸርሙጣ ጋር ሲጋደም የነበረ ሰው እሱ ኤችአይቪውን እንደ ዲግሪ ተሸከመ እነዛ ዛሬ ጠባብ ናቸው ከነዛ ከሚመሳሰሉት ያማራ ጠባብ ፖለቲከኞች ጋር ቂጥ ወግኖ የሚሰድባቸው የኦሮሞ ፖለቲከኞች እነ ጸጋዬ አራርሳ ምናምን ማለት ነው እሱ ካሴት በሚከሰከስበት ጊዜ እነሱ እየተማሩ ነበር ተምረው ዛሬ ማይላውን ኦሮሞ ባንድ ቆመው ያታገሉና ነፃ ያወጡ ጀግኖች ናቸው እሱ ግን እድሜ ልኩን በአማራ ሴቶች ውስጥ እየተንከባለለ በዛው በሽታ ኤችአይቪ የሚባል ዲግሪ ነው የተሸከመው ተናይሲ ሀገስሙ ዛሬ ወጥቶ ስደተኞች መገደል አለባቸው ይላል እነሱ ሲያርዱን ነበር መታረድ ነበረባቸው አለባቸው ይላል ሰው ማገናዘብ አይችልም እሱ የሚኩራራባት እቺ አሜሪካ አረብ ሀገሮች ላይ የተሸከመችው አረብ ሀገሮች የተሸከሙት ኢትዮጵያ ያህል አልተሸከመችም ስንቱ ኢትዮጵያዊ ነው ሄዶ ከማኑን የሚያራግፍበት በእያንዳንዱ አረብ ሀገር ወጥቶ ሲረግሞ የምናየው ደግሞ በበላበት የሚሸን አሁን እኔ ያናደደኝ ነገር እንግዳ አረብም ይሁኑ ምንም ችግር የለውም እንግዳ ላይ እንዴት ይሳለቃሉ ነው እንግዳ ላይ ያንን ድራማ ይሄ ምን ልታሰስ የሚባለው ድራማ ላይ የሚሰራውን እያንዳንዱን ድራማ ብታዩት አማራነትን የሚያመላክት ብቻ ነው አንዴ ትዝላችሁ እንደሆነ የቴጌ ጣይቱ ሐውልት አዲስ አበባ ላይ ካልተከልኩ ሞቼ ይገኛል የምትባል አንድ ሸርሙጣ ነበረች ትዝላችሁ እንደሆነ እንደው አስታውሷት እስቲ አዲስ አበባ ላይ ተክላለሁ ለረብሻ አስነስታ ነበር ወነ ጊዜ የቴጌ ጣይቱ ሐውልት ማለት ያቺ ሴትዮ እዛ ፕሮግራም ላይ ተዋናይ ሆና ስትሰራ ይቻላል በአጠቃላይ እዛ ድራማ ላይ የሚሰሩ የአማራ ተወላጆች ናቸው አዎ ደግሜ ነው አማራ ጸረ ሃይማኖት ነው አማራ ጸረ ብሔረሰብ ነው እንዴ ምን እየተዋወቅን አሁን እኔ እዚህ ጋር አንድ ነገር አለ እኔ ስናገር ሰላም አማራ የትኛውንም ሃይማኖት የራሱን ሃይማኖት ራሱ መነገጃ ነው ያደረገው ኦርቶዶክስ ተዋህዶ መነገጃ ነው ያደረጋት በፖለቲካ መፈናጠጫ ነው አሁን አማራ ለኦርቶዶክስ ተዋህዶ የሚያስብላት አይመስልም አሁን መስፍን ፈይሳ ሮቤ ለኦርቶዶክስ ተዋህዶ ተጨንቆ የተናገረ ይመስላችኋል አማራ ለኦርቶዶክስ ተዋህዶ ቤተክርስቲያን ቢያስብላት ኦርቶዶክስ ተዋህዶ ቤተክርስቲያን እንድትስፋፋ ምዕመናኖቹ እንዲበዙ ምን መደረግ ነበረበት በእያንዳንዱ በብሔር ብሔረሰቦች ቋንቋ ትምህርቱ መስፋፋት ነበር በእያንዳንዱ አማርኛ ካልሆነ ይቅር ብለው ማለት ነው ሌሎች ሃይማኖቶች እንደ ተስፋፉት እንደ እድሜዋ ኦርቶዶክስ ተዋህዶ አተስፋፋቸው እንደ እድሜዋ ማለት ነው እስቲ ፔንቴኑ ሰዱ በእያንዳንዱ ቋንቋ አጥንተው ተምረው በእያንዳንዱ ቋንቋ ይሰብካሉ በስልጥኛ ይሰብካሉ በኦሮምኛ በወላይትኛ በጉራግኛ በእያንዳንዱ ቋንቋ ለዛ ለወንጌል እምነታቸው የትኛውንም ቋንቋ ለምደው ያስተምራሉ ምዕመናኖቻቸውን ይሰብካሉ ኦርቶዶክስ ተዋህዶ ግን በአማርኛ ካልሆነ ለአማርኛ ቋንቋ ሲሉ ኦርቶዶክስ ተዋህዶን ይሰዋሉ ነጋዴ ናቸው የሚለው ለኦርቶዶክስ ተዋህዶ የማይጠቅሙ አረመኔ ናቸው የሚለው ለዚህ ነው አማራ ከራሱ ውጪ ማንንም አይወድም
ራሱን የኦርቶዶክስ ተዋህዶ ትልቅ ጠበቃ አድርጎ ሊቆጥር ሊያቀርብልን ይፈልጋል እንደዛ ከሆነ ለምንድን ነው ትግሬን ማጥፋት የሚፈልገው ትግሬ እኮ ኤግዛሚነስ ምናልባት ከ85% በላይ ወይም ከ90% በላይ ኦርቶዶክስ ተዋህዶዎች ናቸው ለምንድን ነው ሊያጠፋቸው የሚፈልገው እንጨፈልቃቻል ምን የሚያክል መስቀል አስቀምጦ ለመስቀሉ እንኳን ክብር ያሌላቸው ባለፈው ማን ነው የሚባል የከፋኝ አዛዥ ማለት ነው ከጫካ ይመጣው ምን የሚያክል መስቀል እዚህ ጋር አንጠልጥሎ ትግራይ ስለማጥፋት ሲናገር ሲሰብክ ነበር የትግራይ ህዝብ ኦርቶዶክስ ተዋህዶ እምነት ተከታይ ነው አብዛኛው ታዲያ ሃይማኖቱ አይደለም በሃይማኖቷ ይነግዱባታል እንጂ ማለት ነው አንድም ቀን የፈለከው ማለት ትችላለህ እውነቱን ነው አማራ በሃይማኖቷ ሲነግድባት ኖሯል በሃይማኖቷ አሳቦ የራሱን የሚፈልገውን ነገር ሌሎች ላይ ሲጭን ኖሯል በሃይማኖቷ አሳቦ ሰው ሲገድል በሃይማኖቷ አሳቦ ኦርቶዶክስ ተዋህዶ እነሱ ጋር ብቻ ያለ መስለኛል አብረን ምንድነው በባህላቸው በመናቸው በልጅነታችን አብረን ስንበላ አብረን ስንጠጣ ቤተክርስቲያን ጭምር እየገባን ስንበላ ያደግን ልጆች በጥምቀታቸው ጊዜ ወንዝ ዳር ላይ ቆመን እነሱ ሲጠመቁ ስናይ የነበረበት ጊዜ ነው ያለው ለኛ እንግዳ አይደለም ኦርቶዶክስ ተዋህዶ ተከባበር ተፋቅር እንደው የሃይማኖት መጠላላት ያለው አማራ ክልል ላይ ብቻ ነው መሐመድ የሚባል ስም ካለ በቃ ስደተኛ ነው ብለው ሙልቅ በቃ ይደመድማል ዱመን ዶኮይ ፈችስ ባ ዱመን ዶኮይ ፈችማ ጎዘሩ ግዳር አንፋው ይወራ ሰረ አሁን አቶ መስፍን ፈይሳሮቤ በደንብ ነው ማቀው ነው ከዚህ በፊት ምን ብሎ ነበር ዱመን ዶኮይ ፈችማ ጎዘሩ ግዳር አንፋው ይወራ ሰረ አባቴን የገደለው አክራሪ እስላም ነው ብሎ ሲናገር ነበር ከዛን ጊዜ በኋላ ሁሌ ማለት ነው አሁን እዚህ ጋር ስለ የፖለቲካ ሰው ነኝ ይላል የፖለቲካ ሰው ነኝ ይላል እስላም ተነካ ብለው የሚናገሩ ሰዎች ቢኖሩ እንኳን እነሱን ለመስደብ ምን አስወጣው ወደፊት ምን አስወጣው ዱመን ዶኮይ ፈችስ ባ ዱመን ዶኮይ ፈችስ እንደው አዳም ማለት ሲገባው ሌሎችን ባይገፋፋ ምን አለበት አሁን እነዛ ሻርሙጣ እነዛ ሴተኛ አዳሪ ልጆች እነዛ አርቲስቶች የሰሩት በሙስሊሞች ተሳልቀዋል የተሳለቁትም ደግሞ ለተሰጣቸው ሰላምታ ምላሹን ያውቁት ነበር ምንም እንኳን አረብኛ ባይችሉ በሰላምታው ላይ መሳለቅ አልነበረባቸውም እየተዋወቅን እንዴት ነው አያውቁትም እንዳይባል አሁን ሰላም አለይኩም ምናምን የሚባለው አረብኛ ነው ምናምን ነገር ይላል ሁሉም ሙስሊም የሚጠቀመው እሱ ነው ዱመን ዶኮይ ፈችስ ባ ዱመን ዶኮይ ፈችማ ጎዘሩ ግዳር አንፋው ይወራ ሰረ አረብኛ የሚናገር ብቻ ሁሉ ሙስሊም አድርጋችሁ ታስቡታላችሁ ምናምን ብሎ ሲናገረን ነበር እንዴ አይደለም አረብኛ የሚናገር የኦርቶዶክስ ተዋህዶ መስራች ወደ ኢትዮጵያ ሲገባ ከመግባቷ በፊት ከዚህ ከግብጽ ረንዴ የገባው ግብጽ ክርስቲያኖች ስንት አሉ እናቃቸው የለ እንዴ አረብኛ የሚናገር ሁሉ ክርስቲያን ነው ብለን እንድናስብ እኛ እናስብ እነሱ ናቸው የሚያስቡት አማርኛ የሚናገር ሁሉ ክርስቲያን ነው ብለው ያስባሉ እነሱ በእነሱ ቤት ከሶሪያ አይደለም እንደ ኦርቶዶክስ ተዋህዶ ወደ ኢትዮጵያ ተሰደደ ይሄንን ስል ደግሞ አሁን ሌላ ነገር ተናገርኩ እያንዳንዱ ሃይማኖት አሁን ደግሜ እነግረዋለሁ ሃይማኖት የሚባል ነገር ወደ ኢትዮጵያ ተሰዶ ነው የገባው ሁሉም ሃይማኖት ስደተኛ ነው ወደድክም ጠላ ኢትዮጵያውያን ግን ኢትዮጵያውያን ናቸው አስተሳሰቡ ተሰዶ ነው የገባው ኦርቶዶክስ የጊዜ ቅደም ተከተል እንጂ አስተሳሰቡ የጴንጤውም የኦርቶዶክሱም የሙስሊሙም አስተሳሰቡ ተሰዶ ነው የገባው ዱመን ዶኮይ ፈችስ ባ ዱመን ዶኮይ ፈችማ ብዙ ጊዜ ኦርቶዶክስ ተዋህዶና ሙስሊሙ ደግሞ የሚያመሳስለው ሁሉም ወደ ኢትዮጵያ ሲገቡ መነሻቸው የገቡበት አካባቢ ከአረብ ነው የገቡት ከአረብ ዱመን ዶኮይ ፈችስ ባ ዱመን ዶኮይ ፈችማ ከአረብ መጣና እኛ ሙስሊሞችንም አረብ ይሉናል ኦርቶዶክስ ተዋህዶ ወደ ኢትዮጵያ ሲገባ ከአረብ ከዚህ ከግብጽ እስከ ዛሬ ድረስ ጳጳስ የሚመረጠው ከግብጽ ነው አይደለም ምናልባት አሁን ተቀይሮ እንደሆነ አላውቅም
በሃይማኖት አስተሳሰብ ነው እንግዲህ ሃይማኖት አንድ አካል የተመቸውን ሃይማኖት ይቀበላል ያንን ስለተቀበለ ሙስሊም ስለሆነ ስደተኛ ክርስቲያን ስለሆነ ስደተኛ የምንባባል ከሆነ ምኑን ኢትዮጵያ ይሆንን ታዲያ እነዚህ አማሮች በአጠቃላይ ሙስሊም ስደተኛ ብለው ያምናሉ 100% አጠገባቸው ያለው ሙስሊም በተነፈሰው ከነሱ ፍላጎት ውጪ በተናገረ ቁጥር አንተ ስደተኛ ብዙም ጊዜ ወሎ አማራ ነው ብለው ይናገራሉ ወሎ አማራ ነው ምናምን ብለው ይናገራሉ ብዙ የወሎዎች ሙስሊም ናቸው በብዛት ስለ ወሎዬነታቸው ሲናገሩ